አፋብን ሚኒሊክ እዝ በወሎ ግንባር በፈጸመው ደፈጣ በአገዛዙ ከፍተኛ አመራሮች ላይ ጥቃት አድርሷል። ዝርዝር የግንባር መረጃዎችን ይዘናል። የቲዲኤፍ ዋና ጀነራል ብልጽግና የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክሯል ብሏል። ጀነራሉ አስጠንቅቀዋል። ጦሩ በተጠንቀቅ ቆሟል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው አፋብን ሚኒሊክ እዝ በወሎ ግንባር በፈጸመው ደፈጣ በአገዛዙ ከፍተኛ አመራሮች ላይ ጥቃት ፈጸመ። በመካነ ሰላም ከተማ ለቀናት የሴራ ስብሰባ ሲያካሂዱ የነበሩት የአገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በሚኒሊክ እዝ ፋኖዎች በተደረገባቸው ጥልቅ ደፈጣ ክፉኛ ተመተዋል። የአገዛዙ የጦር አመራሮች በመካነ ሰላም የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልዕኳቸውን ለመፈጸም በከፍተኛ መኪናዎች ታጅበው እየተንቀሳቀሱ በነበረበት ቅጽበት ጀግኖቹ በለጭማ በተባለ ስልታዊ ቦታ ላይ መንገዱን ዘግተው በመጠባበቅ ጠላት ጨርሶ ባልገመተው ሁኔታ መብረቃዊ የደፈጣ ጥቃት ዶግ አመድ አድርገውታል። ደፈጣውም በጀብደኛው ሚኒሊክ እዝ ስር በ105ኛ ኮር 71ኛ ክፍለ ጦር አናብስቶች ሲሆን የተሰራው በጥቃቱ የጠላት ዋና ወታደራዊ መሪዎች ጭምር ሞትና ቆስለኛ ሆነዋል። በጀግኖቹ ክንድ የደረሰባቸውን ከባድ ጉዳት መቋቋም ያልቻለው የጠላት ጦር አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ሲያነሳ ያዋለም ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሆስፒታል በሪፈር ተሸኝተው ቀሪዎቹ በአማራ ሳይንት በሚገኘው አጅባራ ሆስፒታል ገብተዋል። በጉዳቱ የተደናገጠው ስርዓት ሽንፈቱን ለመደበቅ ከትናንት ምሽት ጀምሮ በአጅባራ ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ እያደረገ ሲሆን በቆሰሉ አመራሮች ማህበረሰቡ እንዳያቸው በሚል ስጋት ከሕክምና ባለሙያዎች ውጪ ምንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግዶ ይገኛሉ ሲል የሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። ይህ በእንዲህ እንዳለ በእነማይ ወረዳ ማህበረ ብርሃን ቀበሌ የሚገኘው ያገዛዙ ኃይል ከፋኖ ኃይሎች ጋር መፋለም ሲያቅተው በስረ ኢየሱስ ቀበሌ ጤና ተቋምንና የአካባቢው ማህበረሰብ የቤት በር በመስበር የቤት እቃዎችን በመዝረፍና በማውደም የቀረውን የቤት እቃ በመጫን አረመኔያዊ ተግባሩን አሳይቷል። የአብይ አህመድ አገዛዝ በቢቸናና ገዶሃ ከተማ የሚኖሩ ነጋዴዎችና የመንግስት ሰራተኞች ላይ ከፍተኛ ዝርፊያ እየፈጸመ ይገኛል። በሌላ በኩል የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦር ሰኔ 7 2018 ዓ.ም በእነማይ ወረዳ ዘብድጂ ኢየሱስ ቀበሌ ከሚገኙ የማህበረሰብ ክፍል በአማራ ህዝብ የህልውና ትግል ወቅታዊ ሁኔታዎችና በህዝብ አስተዳደር ስራዎች ላይ ሰፊ ውይይት ተካሂዷል። የ64ኛ ክፍለ ጦርና የእነማይ ወረዳ መንግስት አመራሮች በመሩት የስብሰባው መድረክ ላይ ስለ አማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ በመስጠት በቀበሌ ፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የውል መሬት በማስከበር ፋይናንስና ሎጂስቲክስ አሰባሰብ በተመለከተ በሰፊው በመወያየት የ64ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ መንግስት አመራሮች በመሩት የስብሰባ መድረክ ላይ ስለ አማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታና ሰፊ ግንዛቤ በመስጠት በቀበሌ ፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የወል መሬት ማስከበር ፋይናንስና ሎጂስቲክስ አሰባሰብ በተመለከተ በሰፊው በመወያየት ለቀበሌ ጊዜያዊ መንግስት አቅጣጫ ተሰጥቷል። በውይይት መድረኩ የተገኙት ማህበረሰብ እንደተናገሩ የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ የሆነ በደልና ጭቆና እያደረሰ ቢገኝም ይህን አምባገነን ስርዓት ለመገርሰስ መስዋዕትነት እየከፈለ የሚገኘው ከአማራ ፋኖ ጎን እንደሆነም ተናግረዋል። ይህ በእንዲህ እንዳለ የቲዲኤፍ ዋና ጀነራል ብልጽግና የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ላሉ ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናንት ጀነራል ማሾ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥ ነው ብለዋል። ይህን ንግግር ያደረጉት በትናንትናው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች የምረቃት ስነስርዓት በተከናወነበት ወቅት ነው። ሜጀር ጀነራል ማሾ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮንም ለመወጣት አቅሙን እያጠናከረ ይገኛል ያሉ ሲሆን ተልእኮም የትግራይን ህዝብ ደህንነት ማረጋገጥ ነው ሲሉ አክለዋል። ሲቀጥሉም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋልን ብለዋል። መጨረሻውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነርሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ በመሆኑ ህዝቡ ድጋፍ እንዲያደርግለትም ጥሪ አቅርበዋል። ይህ በእንዲህ እንዳለ ዛሬ የተመረቁት የአርሚ 22 የጦር አመራሮች ባለ7 ነጥብ መግለጫ አውጥተዋል። በዚህም በስልጣናችን የተማርነውን እውቀትና የፈጠርነውን አቅም ተጠቅመን
ክፍላችን በብቃት ግዳጁን እንወጣ ለማስቻል ቃል እንገባለን ብለዋል። በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችንን ከፍተኛ ደረጃ እናደርሳለን ሲሉ አክለዋል። በትግራይ ጦርና አመራሩ ላይ የሚሰነዘሩ የፕሮፓጋንዳ ጥቃት እና በሬ ወለድ ስም ማጥፋቶችን አጥብቀን እናወግዛለንም ብለዋል። በጠላቶቻችን የስነ ልቦና ጦርነት፣ የድሮን ጥቃት፣ ትንኮሳና የሚዲያ ፕሮፓጋንዳ በተልእኳችን ፈጽሞ አንዘናጋም ሲሉም ገልጸዋል። በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለኛ አዲስና አስደንጋጭ አይደለምም ብለዋል። ይህ በእንዲህ እንዳለ የቦሌ ቡልቡላ አካባቢ የልማት ተነሺ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸው ተሰማ። የአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ ኦሾ 1ና 2 እንዲሁም ወረገኑ በተባሉ አካባቢዎች ለልማት በሚል ለአርሶ አደር ገበሬዎች የሚሰጠው የካሳ ክፍያ እጅግ አነስተኛ መሆኑ በነዋሪዎች ላይ ከፍተኛ ቅሬታና ጭንቀት ፈጥሯል። ለአየር መንገድ ጀርባ ቅርብ በሆነው በዚህ ሰፊ እርሻ መሬት ላይ ከቦሌ ቡልቡላ እስከ ኮዬ ፈጬ አዲሱ መንገድ በተለምዶ ፍልውሃ ድረስ ያሉ ማሳዎችና የግጦሽ መሬቶች ለመምህራንና ለጤና ባለሙያዎች የመኖሪያ ቤት መስሪያ እንዲሆኑም ተለይተዋል። ይሁን እንጂ የቦሌ ክፍለ ከተማና የወረዳ 12 አመራሮች ነዋሪዎችን ሰብስበው 1 ካሬ ሜትር በ2000 ወይም በ1000 ብር ሌላው ቀርቶ በ2014 ዓ.ም በወጣ አሮጌ ሕግ ለ1 ካሬ ሜትር 770 ብር ብቻ እየከፈላችሁ በ2000 ካሬ 4 ሚሊዮን ብር ወስዳችሁ ልቀቁ ማለታቸውንም ተነሾቹ በምሬት ይናገራሉ። የአካባቢው አርሶ አደሮች እኛ ልማት አንጠላም፣ ነገር ግን በዚህ ዘመን በ4 ሚሊዮን ብር ምን እናደርጋለን ሲሉ ይጠይቃሉ። በአሁኑ ወቅት ለመምህራን በቦታው ላይ ግንባታ የተጀመረ ሲሆን የሐኪሞች ፕሮጀክት በተመሳሳይ መልኩ በይፋ በመጪው ቅዳሜ ሊጀመር መሆኑ በገበሬው ዘንድ ያለውን የዋስትና ማጣት ስጋት ይበልጥ አጉልቶታል። የከተማ አስተዳደሩ ቀደም ሲል ከሪል ስቴት አልሚዎችና ከግል ባለሀብቶች ጋር በመሆን የ70/30 የህዝብና የግል አጋርነት የቤት ልማት ፖሊሲን ተግባራዊ ሲያደርግ መቆየቱ ይታወቃል። በዚህ አሰራር መሰረት አልሚዎች 70% ለገበያ አቅርበው 30% ለዝቅተኛ ማህበረሰብና ለከተማው አስተዳደር ያስረክባሉ። ይህን ተሞክሮ ያነሱት የአካባቢው ገበሬዎች ከዚህ በፊት የተከተማ ግብርና ተብለን ተዘናግተናል፣ አሁን ግን የምንፈልገው 70/30 እንዲደረግልን ነው። ከሚሰራው ህንጻ 30% ተሰጥቶን የልጆቻችንና የልጅ ልጆቻችን ህይወት መቃኛ እንዲሆን እንሻለን በማለት የዘላቂ መፍት ጥያቄያቸውንም ያቀርባሉ። ገበሬዎቹ በአሁኑ ወቅት ምንም አይነት የገንዘብ ክፍያም ሆነ የጽሁፍ መተማመኛ ሰነድ ሳይሰጣቸው ማሳቸውን እንዲለቁ መገደዳቸውንም ይገልጻሉ። እኛ ገበሬዎች ነን፣ እርሻችን ከለላችን ነው፣ እርሻም የለም ብርም የለም፣ መተማመኛም በሌለበት ሁኔታ በምን እንኖራለን ሲሉም በጭንቀት ይናገራሉ። ነዋሪዎቹ ሲያጠቃልሉም አሁን ካለው የኑሮ ውድነት አንጻር የተመደበው ብር ተስፋ ሰጪ ባይሆንም ቢያንስ ለገበሬው ቋሚ ንብረትና ዋስትና ሊሰጠው ይገባል፣ ያለበለዚያ ግን የልጅ ልጆቻችን የት ሄዱ ወይስ ለማኝ የሆኑ ሲሉ ለሚመለከተው አካል ድምጻቸውን በሚዲያችን በኩል አሰምተዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ